ሰላም የክርስቶስ ቤተሰቦች፣ ይህ መልእክት እንዳያመልጣችሁ በመዝሙረ ዳዊት ብዙ ጊዜ ነግራችኋል። ነገር ግን እነዚህ ሶስት ጸሎቶች አድርጉና እግዚአብሔር ሞገስ፣ ግርማ ሞገስ እንዴት እንደሚሆናችሁ ማለት በህይወት ዘመናችሁ ውስጥ እዚች ዓለም ላይ እስካላችሁ ድረስ በእግዚአብሔር እንዴት እንደምትተማመኑና እግዚአብሔር ቸርነቱን ምሕረቱን ከእናንተ ለዘላለም እንደማያረቅ ማዕተብ የሚያደርግላችሁ ሶስት መዝሙሮች እሰጣችኋለሁ። ማለት መዝሙረ ዳዊት የሚገርማችሁ ነገር ሁሉም የሚገርም ነው ማለት ነው። የሚገርም ጣፋጭ እግዚአብሔር ዕለት የምናናገርበት ነው። ነገር ግን እነዚህን ሶስቱን ያዙልኝ ማለት ነው። መጀመሪያ መዝሙር 50 መዝሙር 50ን የሚጸልይ ሰው ሁልጊዜ እግዚአብሔር ኃጢአቱን ይቅር ብሎት ቸርነቱን እንዴት እሱ ላይ እንደሚያበዛ በግልጽ ታውቁታላችሁ። ሰው ኃጢአቱ ከተሰረዘለት ሌላ ምንም እዚህ ምድር ላይ አይሻም፣ ሁሉ በእሱ የሱጁ ነው ማለት ነው። የእግዚአብሔር በረከት አይለየው። ሁለተኛ መዝሙር 90 ይህን ጸሎት እባካችሁን እውነቴን ነው የምላችሁ እንዳትፋቱት ማለት ነው። መዝሙር 90 በቀን ቢያንስ አንድ ጊዜ የቻለ ሰው ሶስቱንም ነው የምላችሁ 7 ጊዜ የጸለየ ሰው በጣም በቃ ሁሉ ነገር ተስተካከለለት። የእግዚአብሔር ሞገስ፣ ቸርነት፣ በጎነት በቃ ሁልጊዜ በህይወቱ ውስጥ አለ ማለት ነው። ሶስተኛው ደግሞ 69 ነው። 69 በጣም አጭር ናት። ነገር ግን ይህንን ጸሎት የሚያደርግ ሰው በተለይ 7 ጊዜ የሚያደርግ ሰው ያለበት ምንም መከራ ውስጥ ይሁን ምንም ፈተና ውስጥ ይሁን አልወጣውም ያለው በጣም ከባድ መከራ ውስጥ ይሁን ይህንን 7 ጊዜ በእምነት ሆኖ መጨረሻ ላይ በአቡነ ዘበሰማያት ቢዘጋ ወይ ተኝታችሁ ልተኙ ስትሉ ጸልያችሁ ተኙ ማለት ነው። በተለይ እሱ ነው ደስ የሚለው። ሌሊት በህልም ብዙ ነገር ይነገራችኋል። እግዚአብሔር ቸርነቱን እናንተ ላይ እንዴት እንደሚያሰፋ እባካችሁ ቅመሱት እያልኩ ነው። ሶስቱን ጸሎት አድርጋችሁ የእግዚአብሔር ቸርነት ምን ያህል እስከ ዘመን ፍጻሜ ድረስ እስከ ሽምግላችሁ እስከዚች ዘመን እስካላችሁ ድረስ እዚች ምድር ላይ እንዴት ሞገስና በረከት እንደሚሆናችሁ ለዚህ ምስክር ነኝ። ይሄ መልእክት የደረሳችሁ ሼር፣ ኮፒ ሊንክ አድርጉት። የቻላችሁ በጣም ብዙ ጊዜ፣ ያልቻላችሁ ግን 7 ጊዜ ሰላም ክርስቶስ ሰላም እግዚአብሔር ከኔም ከእናንተ ጋር ይሁን። እባካችሁ ተጠቅሙትና ምስክር እንድትሆኑ ይፈልጋለሁ። ለዚህ ነው ቪዲዮን የሰራሁት። ከመዝሙረ ዳዊት በጣም የሚጠሙን ጸሎቶች ናቸው። ብዙ ጸሎቶች ደግሞ አሉ በጣም የሚገርሙ። ሌላ ጊዜ ሼር አደርጋችኋለሁ። እውነት እነዚህ 3 ጸሎቶች መዝሙር ስንት አልኳችሁ? መዝሙር 50 መዝሙር 90 እና መዝሙር 69 እጅግ በጣም የሚጣፍጡ ከሰውነት ጋር የሚዋሃዱ ለነፍስ ተስማምቶ ለስጋ የሚተርፉ ጸሎቶች ናቸው። እባካችሁ አሁን ጀምሩት። ከቻላችሁ ይሄ መልእክት ሰምታችሁ ቢያንስ ማታ ጀምሩት። ካልቻላችሁም ደግሞ በቃ በየቀኑ እባካችሁ ጸልዩት። እግዚአብሔርን በማናገር ነው ህይወት፣ ዘመን፣ ተስፋ፣ እድል መቀየር የሚቻለው። ያለበዚያ ግን ከባድ ነው። እውነቴን ነው እያልኳችሁ ብዙ ነገር ማግኘት እየቻልን ነገር ግን ጠላት እንዳናገኝ መንገድ የሚዘጋጋ መንገድ የሚከፈተው ግን አሁን በነገርኳችሁ በእነዚህ መዝሙሮች ናቸውና ሰላም ክርስቶስ ከእናንተ ጋር ነው። ሼር አድርጉት። ኮሜንት ላይ ገብታችሁ እግዚአብሔር ይመስገን ብላችሁ ጻፉ። እውነቴን ነው። እግዚአብሔር ማመስገን ከሁሉ ነገር በላይ ነውና እግዚአብሔር ይመስገን በሉ። ሰላም ክርስቶስ ከእናንተ ጋር ነው። ሰላም ቆዩ።